የመኪና ዓለም ሰፊ ነው። በየቀኑ አዳዲስ ሞዴሎች፣ ፈጣን ተሽከርካሪዎችና የሚያምሩ ዲዛይኖች ይፋ ይደረጋሉ። ነገር ግን ከዚህ ሁሉ በላይ የሆነ በራሱ ምድብ ውስጥ የቆመ የቅንጦትንና የኃይልን ትርጉም የለወጠ አንድ ስም አለ፣ ቡጋቲ ቺሮን። ይህ ስም ዝም ብሎ የአንድ ተሽከርካሪ መጠሪያ አይደለም። የሰው ልጅ ምህንድስና፣ ጥበብና የማይናወጥ ፍጹምነት የተጋቡበት ታሪክ ነው። ይህን መኪና ስታዩ መጀመሪያ የሚመጣው ስሜት ውስብስብ ነው። በአንድ በኩል የቅርጹ ውበት፣ የሽፋኑ ልስላሴና ቀለሙ የሚያንጸባርቀው ብርሃን ታይቶ የማይታወቅ የጥበብ ሥራ ይመስላል። በሌላ በኩል ደግሞ እያንዳንዱ የሰውነቱ መስመር፣ እያንዳንዱ የአካል ክፍል የሚያመለክተው የማይታመን ኃይልን፣ ያልተገደበ ፍጥነትንና ገደብ የለሽ አቅምን ነው። ይህ ውበትና አውሬነት በአንድነት የተዋሃዱበት ፍጥረት ነው። ይህ ማሽን ዝም ብሎ መንገድ አያቆራርጥም። የፊዚክስ ሕግጋትን በአድናቆት እንዲታዘዙለት ያዛል። ልክ ሲያልፍ በአካባቢው ያለው አየር ሁሉ ይርበተበታል። የያዘው አድናቆት እናንተንም እንድትሰሙት ያደርጋቸዋል። ልክ እንደ አንበሳ ሲያጓራ ልብ ይዘላል፣ በድንጋጤ ሳይሆን በግርምት። ቺሮን መጓጓዣ ብቻ አይደለም፣ የፍጥነት የቅንጦትና ሰው አይቶ የማያውቀው ልዩ ቅርጽ የያዘ ነው። ይህንን ታሪክ እስከ መጨረሻው እንድታዩ የሚያደርጋችሁን ትክክለኛውን የቅንጦት ትርጉም ምን እንደሆነ ለመረዳት አብራችሁን ቆዩ። የቡጋቲን ድንቅ ሥራ ለመረዳት ወደ መነሻው መመለስ አለብን። 100 ዓመት ወደ ኋላ ሄደን ወደ አንድ ሰው አይምሮ እንገባለን። እሱም ኤቶሬ ቡጋቲ ነው። በ1881 በሚላን ጣሊያን በታዋቂ ሰዓሊዎችና ራጮች ቤተሰብ ውስጥ የተወለደው ኤቶሬ ከተራው ሰው የተለየ የዓለም እይታ ነበረው። አባቱ ካርሎ ቡጋቲ ታዋቂ የቤት ዕቃዎች ዲዛይነር ነበር። አጎቱ ሬምብራንት ቡጋቲ ደግሞ ታዋቂ የእንስሳት ቀራጺ ነበር። በዚህ የጥበብና የውበት አካባቢ አየር ውስጥ ያደገው ኤቶሬ እንደ ሌሎች ሰዎች ማሽኖችን እንደ ቀዝቃዛ ብረት አላያቸውም ነበር። ለሱ እያንዳንዱ ማሽን ተንቀሳቃሽ የኪነ ጥበብ ሥራ ነበር። ኤቶሬ ቡጋቲ ወጣት እያለ መኪናዎችንና ውድድሮችን ይወድ ነበር። በተለይም በወቅቱ ከነበሩት የመኪና ዲዛይኖች ቅልጥፍናና ውበት ይጎድላቸዋል ብሎ ያምን ነበር። የራሱን ራዕይ ለመተግበር በ1909 በሞልሼም አልሳስ፣ በወቅቱ የጀርመን አካል የነበረች አሁን የፈረንሳይ፣ የራሱን ፋብሪካ መሰረተ። በሞልሼም የሚገኘው የሱ አውድ ጥናት የሰለጠነ እጅና የፈጠራ አእምሮ የሚገናኝበት የተለየ ቦታ ሆነ። ይህ ቦታ ዝም ብሎ የፋብሪካ ህንፃ አልነበረም፣ የጥበብ ካቴድራል ነበር። የኤቶሬ የመጀመሪያ ፈጠራዎቹ ታይፕ 13፣ ታይፕ 35 እና አፈታሪካዊው አትላንቲክ ዝም ብለው ተሽከርካሪዎች አልነበሩ፣ የባለቤቶቻቸውን ነፍስ የሚያንጸባርቁ ነበሩ። ታይፕ 35 በተለይ ታሪክ ሰሪ ነበር። ይህ የውድድር መኪና በ1920ዎቹ የሞተር ስፖርት ዓለምን ተቆጣጥሮ ነበር። ብቻውን ከ2000 በላይ የውድድር ድሎችን አስመዝግቧል። ይህ ሪከርድ በወቅቱ የመኪና ውድድር ትርጉምን የለወጠ ታሪካዊ ሪከርድ ነበር። ኤቶሬ በውድድሮች ላይ ድል መቀዳጀትን ብቻ ሳይሆን መኪናዎቹ በውበታቸው ጎልተው እንዲወጡ ይፈልግ ነበር። ይህ የስፖርታዊ ብቃት ከውበት ጋር ተዳምሮ የቡጋቲን ማንነት ቀረጸ። የኤቶሬ ፍልስፍና ቀላል ግን ስር ነቀል ነበር። የሚወዳደር ነገር ካለው ቡጋቲ አይደለም ብሏል። ይህ ማለት ቡጋቲ በጣም ልዩ ከመሆኑ የተነሳ ከሌላ መኪና ጋር እንኳን የሚወዳደር ነገር አይኖረውም ማለት ነው። ለዛም ነው ቡጋቲ መኪና ከሮልስ ሮይስ ብዙ እጥፍ ውድ የሆነው። ይህ ፍጹምነት፣ የልዩነትና የመሪነት ፍላጎት የቡጋቲን ምርት ስም የማይጠፋ የልብ ምት አድርጎታል። ከ100 ዓመት በኋላም እነዚህ ቃላት የቺሮን ፍልስፍና መሰረት ሆነው ቀጥለዋል። አሁንም ድረስ ይህ ኩራትና ልዩነት የቺሮን ፍልስፍና መሰረት ነው። ዛሬም በሞልሼ ውስጥ የቡጋቲ መንፈስ ሕያው ሆኖ ይገኛል። ዘመናዊው የህልም ፋብሪካ በመባል የሚታወቀው አትላየር ላይ ይገኛል። ይህ ቦታ የሰው ልጅ እጅ እንዴት ከምህንድስና ጋር ተጣምሮ ታላቅ ነገር እንደሚፈጥር ያሳያቸዋል። ከውጭ ሲያዩት ሰላማዊ ይመስላል። የሚያንጸባርቁ የመስታወት ግድግዳዎች፣ በአልሳስ አረንጓዴ የተከበበ ጸጥ ያለ አየር። የዚህ አካባቢ መረጋጋት ከውስጥ ባለው ከፍተኛ ትኩረት ጋር ይደባለቃል። ከውስጥ ስትገቡ ግን የተለየ ትኩረት የሞላበት ስሜት ይሰማቸዋል። እዚህ የዘመናዊ ፋብሪካዎች ባህሪ የሆኑ ነገሮች የሉ። የምርት መስመር የለውም፣ አውቶሜሽን የለውም፣ የኢንዱስትሪ ጫጫታ የለውም። ያሉት 20 የሚያህሉ እጅግ በጣም የሰለጠኑ የእጅ ባለሙያዎች ብቻ ናቸው። በዝምታና በትክክለኛነት በእጃቸው ይሰራሉ። እያንዳንዱ መካኒክ
ከፋብሪካ ሰራተኛ ይልቅ አንድ ውድ የሰዓት ሰሪ ነው የሚመስለው። የሰዓት ሰሪዎች ትንሹን የሰዓት ክፍል በትክክል እንደሚያስተካክሉ ሁሉ የቡጋቲ የእጅ ባለሙያዎች እያንዳንዱን የመኪናውን ክፍል በትክክልና በጥንቃቄ ያስተካክላሉ። እያንዳንዱ እንቅስቃሴ፣ እያንዳንዱ ንክኪ የራሱ የሆነ ትርጉም አለው። ምንም አይነት ነገር በችኮላ አይሰራም። አንድን ቺሮን በጥበብና በትኩረት ለመስራት 2 ወራትን ያህል ይፈጃል። ከመጀመሪያው እስከ መጨረሻው ከ2600 በላይ ግለሰባዊ ክፍሎች እንደ ውብ የሙዚቃ ሲምፎኒየም በአንድ ላይ ይመጣሉ። ይህንን ጥንቃቄ ስታዩ ቺሮን መኪና ብቻ ሳይሆን የሰዎች የላቀ ችሎታ ማረጋገጫ እንደሆነ ይገባቸዋል። ይህ የእጅ ስራ፣ ይህ የስሜት ኢንቨስትመንት ቺሮንን ከተራ መኪና ከፍ ያደርገዋል። እያንዳንዱ ቺሮን ልዩ ታሪክ አለው፣ ምክንያቱም እያንዳንዱ ክፍል በፍቅርና በትኩረት የተሰራ ስለሆነ ነው። የቺሮን እውነተኛ ድንቅነት የሚታየው በቴክኒካዊ ብቃቱ ውስጥ ነው። እያንዳንዱ ክፍል ከግንባታው ቁሳቁስ እስከ አሰራሩ ድረስ እጅግ በጣም በጥንቃቄ የተመረጠ ነው። ጉዞው የሚጀምረው በሞንኮክ በሚባለው የካርበን ፋይበር ቅርፊት ነው። ይህ የመኪናው ልብ ነው ሊባል ይችላል። ክብደቱ 150 ኪሎ ግራም ብቻ ሲሆን ብረትን ሊሰብሩ የሚችሉ አስገራሚ ጫናዎችን የመቋቋም አቅም አለው። በጦር ጀቶችና በፎርሙላ 1 የመኪና ውድድር መኪኖች ውስጥ ጥቅም ላይ የሚውለው ቁሳቁስ ነው። ነገር ግን እዚህ እያንዳንዱ ሽመና፣ እያንዳንዱ የካርበን ክር በፍጹምነት ጥቅም ላይ ይውላል። ይህም ልክ እንደ ድንቅ ህንፃ መሰረት ነው። ይህ የካርበን ፋይበር ጥራትና ጥንካሬ ቺሮን በከፍተኛ ፍጥነት እየተጓዘ ቢሆን እንኳን እየተረጋጋ እንዲሆን ያደርገዋል። በዚህ የካርበን ፋይበር አካል ደግሞ የነርቭ ስርዓቶች ይዘረጋሉ። 2.5 ኪሎ ሜትር ርዝመት ያለው ሽቦ ከ20 የመቆጣጠሪያ ክፍሎች ጋር የተገናኘ እያንዳንዳቸው የመኪናውን የልብ ምቶች፣ ኃይሉን መጎተት፣ ማቀዝቀዝ፣ ድምፅ፣ ብርሃኑን አንድ ላይ የሚያስተባብሩ ናቸው። የታይታኒየም ብሎኖች የኤሌክትሪክ ሽቦዎቹን ያጠብቃሉ። እዚህ ላይ ከኋላ የተደበቁ ብሎኖች እንኳን ይወለወላሉ። በቺሮን ውስጥ ምንም ነገር ዝም ብሎ አይሰራም። እያንዳንዱ ዝርዝር ነገር የራሱ ታሪክ አለው። ይህ ውስብስብ የኤሌክትሮኒክስ ስርዓት መኪናው እንደ አንድ ያው አካል እንዲሰራ ያስችለዋል። ከዚያም እያንዳንዱ የእጅ ባለሙያ በአድናቆት የሚጠብቀው ጊዜ ይመጣል። ጋብቻው። የኋላው ፍሬም መኪናውን የሚያንቀሳቅሰው ኃይል የያዘውና ከካርበን የተሰራው አሽከርካሪ መቀመጫ ክፍል ጋር አንድ ላይ ይወስዳል። 14 ጠንካራ የታይታኒየም ብሎኖች ሁለቱንም ግማሾች በቋሚነት ያገናኛሉ። በዚያ ቅጽበት የቺሮን ነፍስ እንደተፈጠረች ይሰማቸዋል። ምክንያቱም የቺሮን እውነተኛ ልብ ባለ 8 ሊትር W16 ሞተር በምድር ላይ ካለ ከማንኛውም ሞተር የተለየ ነው። ይህ ቅጽበት የሁለት ድንቅ ክፍሎች መጋጠም ብቻ ሳይሆን አንድ የማይታመን ፍጥረት የሚወለድበት ጊዜ ነው። ይህን አስቡት። 16 ሲሊንደሮች በልዩ ሁኔታ በደብሊው ቅርጽ ተደርድረው 4 ተርቦ ቻርጀሮች አየር እየተነፈሱ ነጎድጓድን የሚያስንቅ ድምጽ ሲያወጡ፣ ይህ ሞተር ከ1500 የፈረስ ጉልበትና ከ1600 ኒውተን ሜትር የአሽከርካሪ ኃይል ያመነጫል። ቁጥሮቹ የማይቻሉ ይመስላሉ፣ ምክንያቱም ለመገመት የሚያስቸግር ልዩነት ስላላቸው። ቡጋቲ ቺሮን ከዓለማችን ፈጣን ከሚባሉ መኪኖች የተለያዩ ደረጃዎችን የያዙ ናቸው። ይህንን መኪና ስታዩት ወይም ስትነዱት የቅንጦትና የኃይል ውህደት እንደሆነ ይሰማቸዋል። እያንዳንዱ የቡጋቲ ሞተር በጀርመን ውስጥ በትናንሽ የላቀ መሐንዲሶች ቡድን በእጅ ይገነባል። አንዱን ለመገጣጠም 1 ሳምንት ይወስዳል። ከ3700 በላይ ክፍሎች አንድ ላይ ይመጣሉ። ፒስተኖች፣ ካምሻፍቶች፣ ተርቦ ሲስተሞችና ብረትን ሊቀድ የሚችል ኃይልን ለመቋቋም የሚያስችል ክራንክሻፍቶች ጋር ይገጠማል። ሲጠናቀቅ ሞተሩ በቡጋቲ በተገነባው ዳይናሞሜትር በዓለም ላይ እጅግ ኃያል በሆነው ላይ ይሞከራል። እያንዳንዱ ክፍል 1000 ሰዓታት የማስመሰል መንዳት ወይም ደግሞ ሲሙሌሽን ድራይቪንግ የሚባለውን ይቋቋማል። የሞተሩ ትክክለኛነትና ዘላቂነት የሚረጋገጠው በዚህ ጥብቅ የሙከራ ሂደት ነው። ከዚያ በኋላ ሞልሼን ፋብሪካ ውስጥ ሞተሩ ከትዳር ጓደኛው ጋር ይገናኛል። ባለ 7 ፍጥነት ባለ 2 ክላች የሆነው የማርሽ ሳጥን በዓለም ላይ ካለ ከማንኛውም የማርሽ ሳጥን የበለጠ የማሽከርከር ኃይልን ለመቋቋም የተገነባው በሚሊ ሰከንዶች ውስጥ ማርሽ ይቀይራል። ይህም ኃይል በመኪና ውስጥ ያለማቋረጥ እንዲፈስ ያደርጋል። ሞተሩና የማርሽ ሳጥኑ በአጠቃላይ ወደ 1000 ኪሎ ግራም ይመዝናሉ፣ ግን በጣት ጫፍ ሊሰማ የሚችል እልጥፍናን ይሰጣሉ። ይህ ጥምረት ቺሮን በከተማ መንገድ ላይ በቅልጥፍና እንዲያሽከረክርና የውድድር መንገዶች ላይ እንዲያሸንፍ ያስችለዋል።
የማርሽ ሳጥኑ ቅልጥፍናና ትክክለኛነት የመንዳት ልምዱን እጅግ በጣም አስደሳች ያደርገዋል። ቡጋቲ ቺሮን ዝም ብሎ ኃይለኛ ሞተር ያለው ብቻ አይደለም። አየሩን እንዴት እንደሚቀድ፣ እንዴት እንደሚጠቀመውና እንዴት ራሱን እንደሚቆጣጠር የሚያሳይ የጥበብ ስራ ነው። ይህ ማለት ተጨማሪ ብቃቱ ያለው ኤሮዳይናሚክስ ውስጥ ነው። ይህም በአየርና በንድፍ መካከል ያለው ስስ የሆነ ባላንስድ የሆነ ግንኙነት ነው። ቅርጹን ተመልከቱ። በጎኖቹ ላይ ያለው ሲ ፊደልን የሚመስል መስመር ጥበባዊ ብቻ አይደለም፣ ከፍተኛ የአየር ፍሰቶችን በቀጥታ ወደ ሞተሩ ክፍል ይመራል። አራቱም ተርቦዎችና ብሬኮች ያቀዘቅዛል። የፊት ለፊቱ የፈረስ ጫማ ቅርጽ ያለው ግሪል የአቶሬ ድምቀት ዲዛይን ማስታወሻ ናት። አየርን በብቃት በመቆጣጠር ራዲያተሮችን ሲመግብ የጎታች የንፋስ ኃይልን ደግሞ ይቀንሳል። ከኋላ 1 ሜትር ተኩል ስፋት ያለው ክንፍ ተአምራትን ያከናውናል። በራሱ ጊዜ ፍሬን ስትይዙ 49 ዲግሪ ያዘነብላል እና መኪናውን ከስበት ኃይል በበለጠ ፍጥነት ሊቀንስ የሚችል የአየር ብሬክ ይሆናል። ይህ ሁሉ የሚከናወነው ለውበት ብቻ ሳይሆን ለጥራትና ለደህንነት ነው። እያንዳንዱ የቺሮን ኩርባና መስመር የፍጥነትና የውበት ውጤት ነው። ሁሉም የሰውነት ፓነሎች በእጅ ከታሹ የካርበን ፋይበር የተሰሩ ናቸው። ሰዓሊዎች 3 ሳምንት ያህል ቀለሞችንና ግልጽ ሽፋኖችን በመደራረብ ነጸብራቆቹ እንደ ፈሳሽ መስታወት እስኪመስሉ ድረስ ይሰራሉ። ይህ ሂደት የመኪናውን ቀለም እጅግ በጣም አንጸባራቂና ጥልቀት ያለው ያደርገዋል። ይህ ከፍተኛ የጥራት ደረጃ የቡጋቲን የቅንጦት ፍልስፍና ያሳያል። ከስር ያለው ቻሲስ በእውነተኛ ጊዜ ይስተካከላል። አገዳዎቹ በመቶዎች የሚቆጠሩ ጊዜያት ይስተካከላሉ። ይህም መኪናው የመንገዱን ቆዳ እንደ ሐር እንዲያቅፍ ያደርገዋል። ጎማዎቹም የቴክኖሎጂ ድንቅ ሥራ ናቸው። የመኪናውን ከፍተኛ የማሽከርከር ኃይሎች እንዲቋቋሙ ተደርጎ የተሰሩ ናቸው። እያንዳንዱ ስብስብ ከ9000 ዩሮ ገደማ ያስከፍላል። በሙሉ ፍጥነት ጎማዎቹ በሰከንድ 50 ጊዜ ይሽከረከራሉ። ዝቅተኛ ጎማዎችን ሊቀዱ የሚችሉ ኃይሎችን ይቋቋማሉ። ይህ ደግሞ በቅንጦትና በጥራት መካከል ያለውን ግንኙነት ያሳያል። ከውጭ አውሬ የሆነው ቡጋቲ ቺሮን ከውስጥ ደግሞ ወደ ውበትና መረጋጋት ይለወጣል። የቡጋቲ ውስጣዊ ክፍል አነስተኛ፣ ዘመናዊና ዓላማ ያለው ነው። የቆዳ የአልሙኒየም እና የካርበን ስሪት ሲሆን እዚህ ውስጥ ግዙፍ የሆኑ ስክሪኖች አይገኙም። ቡጋቲ እውነተኛ የቅንጦት ሲምፕሊሲቲ ውስጥ እንደሆነ ያምናል። መኪናውን አላስፈላጊ በሆነ ቴክኖሎጂ ከማጨናነቅ ይልቅ ቡጋቲ በንጹህ መስመሮች፣ በውድ ቁሳቁሶችና በጥንቃቄ በተሰሩ ዝርዝሮች ላይ ያተኩራል። ዋናው ዳሽቦርድ ላይ ያለው እስከ 500 ኪሎ ሜትር ፐር ሰከንድ የሚደርስ አንድ የአናሎግ የፍጥነት መለኪያ ነው። በማይፈለጉበት ጊዜ የሚጠፉ የዲጂታል ስክሪኖች የተከበበ። በአውሮፓ ውስጥ ካሉት ምርጥ ቆዳዎች የተሰፉ መቀመጫዎች እያንዳንዱን ለመስራት 15 ሰዓታት ይወስዳሉ። እያንዳንዱ ስፌትም ፍጹም በሆነ መንገድ የተሰራ። የአየር ማስወጫው ወይም ደግሞ ኤር ቬንትስ የሚባሉ ከጠንካራ አልሙኒየም ብሎኮች ተቀርጸው መስታወት እስኪመስሉ ድረስ ይወለወላሉ። እያንዳንዱ መቆጣጠሪያ መካኒካዊ የሚዳሰስ ገራሚ ስሜት ይሰጠዋል። ሌላው ደግሞ አክቶን የተባለ የመኪናውን ሞተር ሲምፎኒየም የሚያክል ሳውንድ ሲስተም ተገጥሞለታል። በለሰለሰ ቆዳ የተጠቀለለው መሪ እንኳን ትክክለኛነትን የሚያመለክት ክብደት አለው። ይህ የውስጥ ዲዛይን ለባለቤቱ የተረጋጋና ምቹ የመንዳት ኢንቫይሮንመንትን ይፈጥራል። በቡጋቲ ቺሮን ውስጥ ያለው እያንዳንዱ ንክኪ የቅንጦትና የጥራት ስሜት ይሰጣል። የሙቀት መጠኑን የተረጋጋ ለማድረግ 40 ሊትር ማቀዝቀዣ በ10 ራዲያተሮች ውስጥ ይሰራጫል። በየደቂቃው 20 እውዶችን ያጠናቅቃል። የመኪናው ዋና አንጎል የፍሬኑን ግፊት፣ የተርቦ ጭማሪንና የጎማውን ሙቀት እንኳን ሳይቀር ይከታተላል። አንድ ሰው ከሚችለው ፍጥነት በላይ ቢሄድ ያስተካክለዋል። ይህ ነገሩ ቺሮንን መኪና ብቻ ሳይሆን ከባለቤቱ ጋር የሚግባባ እንደ ሮቦት አይነት ፍጥረት ያደርገዋል። ማንኛውም ቡጋቲ ቺሮን መኪና ደንበኛ ጋር ከመድረሱ በፊት እጅግ ጥብቅ የሆነ የሙከራ ስነ ስርዓት ማለፍ አለበት። እያንዳንዱ ፕሮቶታይፕ በተለያዩ መንገዶች፣ መንደሮች፣ ተራራዎች እና አውራ ጎዳናዎች 350 ኪሎ ሜትር ይነዳል። በመጨረሻም በግል የአየር ማረፊያ ላይ ይለቀቃል። እንደ ተዋጊ አብራሪዎች የሰለጠኑ የቡጋቲ የሙከራ አሽከርካሪዎች ብቻ ከመሪ በኋላ እንዲቀመጡ ይፈቀድላቸዋል። እነዚህ አሽከርካሪዎች መኪናውን እስከ ገደቡ ድረስ በመፈተን እንከን የለሽ መሆኑን ያረጋግጣሉ። የሌማንስ ሻምፒዮን የሆነው አንዲ ዋልስ ከመካከላቸው አንዱ ነው። በ2019 የቺሮን ሱፐር ስፖርት ወደ 490 ኪሎ ሜትር በሰዓት አሽከርክሮታል።
ይህም 300 ማይል በሰዓት ያለውን ሪከርድ የሰበረ የመጀመሪያ መኪና ነው። በዚያ ፍጥነት ጎማዎቹ በደቂቃ 4100 ጊዜ ይሽከረከራሉ። መኪናው በየሰከንዱ 136 ሜትር ይሸፍናል። ዋልስ በሰከንድ ግማሽ ኪሎ ሜትር እንኳን የተረጋጋና የተሰበሰበ ሲል ገልጾታል። ይህ ስኬት የቡጋቲን ቴክኒካዊ የበላይነት ያሳያል። ያ ሪከርድ መሰበሩ እድል ሳይሆን ሳይንስ ነበር። ከመድረክ በስተጀርባ የድምፅ መሐንዲሶች የጭስ ማውጫውን ድምፅ እንኳን በጥንቃቄ አስተካክለዋል። ማይክሮፎኖችንና ሶፍትዌሮችን በመጠቀም የW16 ድምፁ ስልጣንንና ስምሪትን እንዲያስተላልፍ አረጋግጠዋል። ቀስ እያለ በሚሄድበት ሁኔታ ሲያጓራ ጥልቅና ለስላሳ ነው። ፍጥነት ሲጨምር ወደ ብረታማ ጩኸት ይቀየራል። የአኩስቲክ ሙከራዎች እያንዳንዱ ድግግሞሽ ሚዛናዊ አድርጎታል። ስለዚህም ወደ አሽከርካሪው ጆሮ የሚደርሰው ኃይለኛ ድምጽ ቢሆንም ፈጽሞ አስቸጋሪ አይሆንም። ጫጫታ አይደለም፣ ሙዚቃ ነው ለማለት ፈልጌ። የቡጋቲ ቺሮን ፍሬንም እንዲሁ አስደናቂ ነው። 420 ሚሜ ስፋት ያላቸው የካርበን ሴራሚክ ዲስኮች በ8 ፒስተን የታይቴኒየም ክሊፐር የተያዙ መኪናውን ከ400 ኪሎ ሜትር በሰከንድ በ9 ሰከንዶች ውስጥ ማቆም ይችላሉ። የሚመነጨው ሙቀት 1100 ዲግሪ ሴልሺየስ ይደርሳል። ከቀለጠ ላቫ የበለጠ ሞቃት ነው። ሆኖም ግን ሲስተሙ የተረጋጋ ሆኖ ያቆየዋል። ይህ የፍሬን ሲስተም የቺሮንን ኃይል ሙሉ በሙሉ የመቆጣጠር አቅም ይሰጠዋል። ይህን አስደናቂ ጉዞ ከኛ ጋር ስለተጓዛችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ለቻናላችንም ሰብስክራይብ ማድረግ እንዳትረሱ። ኮመንት ላይ ደግሞ ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልን። ባይኖራችሁም ኮመንት ላይ እናንተን ማየት እንፈልጋለን። የእናንተን አስተያየት እንፈልጋለን። ኮመንት ላይ ገብታችሁ ቪዲዮውን ከወደዳችሁት ወደነዋል፣ ካልወደዳችሁት አልወደድነውም ብላችሁ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ